እንግዲህ አስቀድሜ እንደነገርኳችሁ በፓርት 3 ላይ ማን ነው ፓርት 4 አሁን የልብስ ሳሙናን ምን ጀምር ለመስራት አሁን የልብስ ሳሙናን መሰራበት ፎርሙላ ነው የምናወጣው ማለት ነው። አሁን ይህንን ፓርት በስንት ነው የምንከፋፍለው ካላችሁ በሶስት ነው። ፓርት 4 ፓርት 5 እና ፓርት 6 ይሆናል። ለምን እንደሆነ እነግራችኋለሁ። ፓርት 5 እና ፓርት 6 ይኖራል። ይሄ የልብስ ሳሙና ማለት ነው። ይሄ ለምንድን ነው ያላችሁኝ ብላችሁ ከጠየቃችሁኝ ሃይ ኢንድ አለ፣ እንደገና ሚዲየም አለ፣ ሎ ኳሊቲ አለ። በጀትድ ማለት ነው። ይሄ ሎ ሲባል ተራ ነው ማለት ሳይሆን በጀታችን ያማከላል። ወጣችኋላ። ሃይ አለ። ይሄን ጀስት ለሽያጭ ለእንትኖች የሚሆን ይሄ ሳሙናን ስራዬ ብለው ለሚሸጡ ሰዎች ሃይ ኳሊቲ አለ። ሃይ ኳሊቲ አለ። እያሽገውም ለመሸጥ ይችላሉ ማለት ነው። ሚዲየሙም እንደዛው ባላንስድ ነው። ሚዲየም ነው ግን ባላንስድ ነው። በጣም ሃይ ኳሊቲ አይባልም፣ ሎም አይባልም። ሎ ኳሊቲ ደግሞ አለ። ይሄ ደግሞ ምንድነው? በጀትድ ነው። አቅማችን ያገናዘበ ነው ማለት ነው። የሁሉም ሰው ኑሮ በዚህ ውስጥ ስለሚካተት ማለት ነው። ሃይ ኳሊቲ ይፈልጋል። ኦፍ ኮርስ ዝቅተኛው ማህበረሰብ በበጀት ማለት ነው ፋይናንሻሊ ዝቅተኛ የሆነው ይህንን ጠልቶ አይደለም፣ ግን ደግሞ አቅሙ ላይ ፈቅድ ይችላል። የሁላችን ኑሮ እንደዚህ ስለሆነ ማለት ነው። እኔ ለምሳሌ አፎርድ ማድረገው ይሄን ሊሆን ይችላል። አንዱ ደግሞ ይሄን አፎርድ ሊያደርግ ይችላል። አንዱ ደግሞ አይ ይሄንን ሊድ ይችላል። እንደ ሰው ፍላጎት ማሟላት ስላለብን ይሄን ያልኩት እንጂ ከሌላ አንፃር እንደዚህ ልትረዱኝ ይገባል። ሶ ሃይ ኳሊቲ፣ ሚዲየም አለ፣ ሎ ኳሊቲ አለ ማለት ነው። ስለዚህ ፓርት 4 በዚህ ፓርት ላይ የምናየው ሃይ ኳሊቲ ነው። ፓርት 5 ላይ ሚዲየም አለ፣ ፓርት 6 ላይ ሎ ነው ያለው ማለት ነው። ሶ ሃይ ኳሊቲው ይሄንን ፓርት 4 ሃይ ኳሊቲ እንጀምራለን ማለት ነው። እንግዲህ እንደነገርኳችሁ ሃይ ኳሊቲ ሚዲየምም ይሁን ሎን ለመስራት የሚያስፈልጉት ኢንግሪዲየንቶች ፓርት 3 ላይ ጠቅሰነዋል። ኤስኤልኤስ አለ፣ ላፕስ አለ። አሁን በጥንቃቄ ስሙኝ። ስለዚህ ወደ ዋናው እንትን ስለገባ ማለት ነው። ከዛ ኮስቲክ ሶዳ አለ፣ ኮስቲክ ሶዳ አለ፣ እንደገና ሶዳ አሽ አለ፣ ሶዳ አሽ አለ፣ እንደገና ቴብል ሰልት አለ፣ ሰልት አለ፣ እንደገና ከለር አለ፣ ፐርፊውም አለ። እነዚህን ለሃይ ኳሊቲ ለሆነ ሳሙና ማምረት ስንፈልግ ነው። ምናልባት እነዚህን ሁለቱን ነገሮች ሎና ሚዲየም ልናስወጣቸው እንችላለን። ከለር ኦኬ ምን ማለት ላይሆን ይችላል። ፐርፊውምን ግን ላንጠቀም እንችላለን እንትን ላይ ማለት ነው ሎ ኳሊቲ ላይ። ምክንያቱም በጀት ነው። በጀት እስከሆነ ድረስ ደግሞ አቅማችን ላይፈቅድ ይችላል። 3000 ምናምን ብር መግዛት በጣም ከባድ ሊሆን ይችላል። ምን ጥያቄ የለም። ሶ አሁን ወደ ፎርሙላው ነው የምንገባው ማለት ነው። ፎርሙላ ያወጣሁትን ስላለን እሱን እያየሁ ስለምን ሌጂት ነው። በነገራችን ላይ እኔ አወጣሁት ስላችሁ ወደ 1 ሊትር ቀይሬው እንጂ ሌጂት ነው። ኢንተርናሽናል ሊሰራበት የሚችል ፎርሙላ ነው። ሶ በመጀመሪያ ምንድነው እንድታውቁ የምፈልገው መጀመሪያ የሆነ ባሊ ሊኖረን ይገባል አይደለ? አስቀድመን እንዳልነው ለሁሉም መበጥበጫ ባሊ ሊኖር ይገባል። ለምሳሌ እዚህ ጋር ስንት አለ? 1 2 3 4 5 አለ። ሶ 5 ባሊ ሊኖር ይገባል ማለት ነው። አክቹአሊ ሳልትና ሶዳ አሹን አንድ ላይ የሚቀላቅሉት አሉ። ሳልትና ሳልት እኛ ግን 5 ብናደርገው ሞር
ቀስ እያለ እየተረጋጋ እየተፋጠነ ከሆነ ሊበጣጠስ እነዚህ አይታችሁት ከሆነ የሚያስጠላ ቁርጥርጥ ያለ ነገር ይፈጥራል። ቶሎ ግልብጥ ካደረግ ነው ማለት ነው። አንዱን በደንብ ሚክስ ካደረግን በኋላ አንዱን ስቴፕ ባይ ስቴፕ ነው። አንዱ ከተደባለቀ በኋላ አንዱ ላይ ስለሚሆን ማለት ነው እንጂ አንዱን ሁለቱን አንድ ላይ ምናምን የሚባል ነገር የለም። ሃይ ኳሊቲ ስለሆነ ማለት ነው። እንዳልኳችሁ ሁሉንም አንድ ላይ ቀላቅሎ በደንብ ከተመታም ኳሊቲው እንትን ይችላል። ግን ትክክለኛው ስቴፕ ነገርን ካላችሁ እንደዛ ነው። ሶ 5 ባልዲ ሊኖረን ይገባል ማለት ነው። አስታውሱ፣ ይሄን እንዳትረሱ። ከዛ ይሄ አሁን የምንሰራው ለ1 ሊትር ነው። እንዳትረሱ፣ ለ1 ሊትር ነው። 1 ሊትር ለ1 ሊትር። ይሄንን 1 ሊትር ከሆነ ምንድነው የምታደርጉት? 100 ከሆነ ብላችሁ ማብዛት ነው። ለ1 ሊትር 30 ግራም የምንጠቀም ከሆነ ለ100 ሊትር ስንት ይሆናል ማለት ነው? 30 ሲባዛ በ100 3000 ግራም ነው ማለት ነው። ይሄ ማብዛት ቀላል ስለሆነ አሁን ለ1 ሊትር የምንሰራው ማለት ነው። ስለዚህ ለ1 ሊትር ከሆነ የምንጀምረው ከሆነ 1 ሊትር ለምሳሌ 100% ማለት 100% ነው። 1 ሊትር ካለ 100 ሊትርም ብንል 100% ነው። 100 ሊትርም ካለን 100% ነው። 100% ነው። 100 ሊትርም ካለ ሴም ነው። ዋና ሀሳቡን አሁን እዚህ ጋር ልነግራችሁ። ለምሳሌ 1 ሊትር 100% ከሆነ እንዴት ማከፋፈል እንዳለብን ነው ውሃውን የምነግራችሁ። ለኤስኤልኤስ 40%ን እንወስዳለን። 40%ን እንዳትረሱ እዚህ ጋር 40% ውሃውን ለኤስኤልኤስ እንጠቀማለን። የቀሪው ስንት ፐርሰንት ነው? 60% አይደለ? 60%ቱን 40%ቱን እንትን ውስጥ እናደርጋለን። 1 ሊትር ማለት 1000 ኤምኤል አይደለ? 1 ሊትር ማለት 1000 ኤምኤል ሚሊ ሊትር ነው። 1 ሊትር ማለት ምን እንዳንደሰ 1 ሊትር ማለት 1000 ኤምኤል ነው። ሶ 40% ማለት ነው 400 ኤምኤል ማለት ነው። አንድ ባልዲ ውስጥ የምናደርገው 400 ኤምኤል ነው። 1 ሊትር ውስጥ የምናደርገው አንድ ባልዲ ውስጥ የምናደርገው ይሄንን ለማን ነው የምናደርገው? ለኤስኤልኤስ ነው። በደንብ አስተውሉ እዚህ ጋር። ከዛን የቀረው 60% ማለት 600 ኤምኤል ቀሪ 600 ኤምኤል አለ ይታያል። 600 ኤምኤል አለ አይደለ? እሱን ለቀሩት 4 ባልዲዎች እናከፋፍላለን ማለት ነው። ሶ 600 ኤምኤል ሲካፈል የቀሩት ስንት ናቸው? 1 2 3 4 ለአራቱ እናከፍላለን 600 ኤምኤል። እንግዲህ በትልቁ ማሳያቸዋለሁ። እናካፈል 600 ሲካፈል ለ4 150 ኤምኤል ለቀሪዎቹ በሙሉ እናደርጋለን ማለት ነው። እዚህ ጋር 150 ኤምኤል። እነዚህ 150 ኤምኤል ስንት ይኖራል ማለት ነው? 4 ባልዲ ይኖረናል ማለት ነው። ገብታችሁ ያልኳችሁ ነገር ድጋሚ ለማስረዳት ያክል ትንሽ የተወሳሰበ ያደረኩት ይመስለኛል። ድጋሚ ለማስረዳት ያክል 1 ሊትር ስንት ነው? 1000 ኤምኤል ነው አይደለ? 1 ሊትር 1000 ሚሊ ሊትር ነው። ሶ ለኤስኤልኤስ ባልዲ ውስጥ የምናደርገው 40%ን እንጠቀማለን። 40%ቱ ለኤስኤልኤስ ነው። የቀረውን 15 እንትን የቀረውን 60% ለቀሪዎቹ ለአራት እንትን የምናደርገው ሶ 15% ይሆናል ማለት ነው። ያ ማለት 15% ማለት 150 ኤምኤል ማለት ነው። አሁን ተረድታችሁኛል? ስለዚህ ኤስኤልኤስ ላይ ለመቀላቀል 40% ማለት 400 ኤምኤል ላፕሳ ለ1 ሊትር ነው። አስታውሱ፣ ለ1 ሊትር ፈሳሽ ሳሙና ለመስራት ነው 400 ኤምኤል ለኤስኤልኤስ። እንደገና ላፕሳ 150 ሚሊ ሊትር፣ ኮስቲክ
150 ኤምኤል ሶዳ አሽ 150 ኤምኤል ብቻ ለብቻ ነው የምንቀላቀለው እንዳትረሱ። ቴብል ሳልት 150 ኤምኤል እነዚህ ጨረስን ማለት ነው። እንግዲህ አስታውሱ ኤስኤልኤስ 400 ሚሊ ለ1 ሊትር 400 ኤምኤል እንጠቀማለን። 150 150 150 150 እዚህ ጋር ተግባብተናል ብዬ አስባለሁ። ሶ ይሄንን ክሊር እናድርገው ቦታ እንዲኖረን። ይሄንን ቀነስን ብለን እናስብ። ሶ አሁን ምንድነው ምን ያክል ግራም የሚለው ነው እዚህ ጋር የሚያጠይቀው ዋናው ፖይንት እዚህ ጋር አይደለ? ምን እናድርጋለን? ይሄንን አሁን እንደነገርኳችሁ ሃይ ግሬድ ኳሊቲ ነው። ይሄ ለሃይ ግሬድ ኳሊቲ ነው የምንሰራው። ሶ ለ400 ኤምኤል ለ1 ሊትር ማለት ነው ስንት እንጠቀማለን? 100 ኤምኤል 100 ኤምኤል ማለት 100 ግራም ማለት ነው። በፈሳሽ ስለሆነ ፈሳሽ ነገሮችን በሊትር ነው የምንለካው። ጠጣር ነገር ሲሆን ደግሞ ግራም ነው። ሴም ነው ግድ የለም እንትን ላይ ስናደርገው ሊትርም ግራምም ተመሳሳይ ስለሆነ 1 ሊትር ማለት 1 ኪሎ ግራም እንደማለት ነው። 1 ሊትር ውሃ ማለት 1 ኪሎ ግራም ውሃ ማለት ነው። ሶ 100 ኤምኤል ነው የምንጠቀመው። ለምን 100 ኤምኤል ኤስኤልኤስ ይታያል። 100 ኤምኤል ያ ማለት 100 ግራም ማለት ነው። ከተቻለ ለፈሳሽ ከሆነ እንደነገርኳችሁ 1 ሊትር 1 ኪሎ ግራም ነው። ሶ 100 ኤምኤል 100 ግራም እንደማለት ነው። ስለዚህ በግራም ብገልጽላችሁ ይሻላል ሞር መደናበር እንዳይመጣ ማለት ነው። 100 ግራም ሚዛን ላይ 100 ሲል ትጥላላችሁ መዝናችሁ 100 ግራም ማለት ቀላል ነው። ከዛ ላብሳ ደግሞ ላብሳ 30 ግራም ይሄ ሃይ ግሬድ ነው ብያቸው 30 ግራም ኮስቲክ ሶዳ አለ። ይሄ እንግዲህ አትርሱ ብቻ ለብቻ ነው እንትን እንቀላቅለው ማለት ነው። ሶ መጀመሪያ ውሃውን ኦሬዲ እንቀዳለን። ምሳሌ ውሃውን ከቀዳም በኋላ 100 ግራም እንጨምርበታለን። ኤስኤልኤስ እዛ 400 ኤምኤል ላይ 100 ግራምን እናደርጋለን። ከዛን ደግሞ 150 ኤምኤል ላይ 30 ግራም እናደርጋለን። ኮስቲክ ሶዳ 150 ሚሊ ሊትር ላይ 150 ሚሊ ሊትር ገብቷችኋል? መመዘን ነው። 1 ሊትር ማካፈል ነው። 150 ሲል ማውጣት ነው። 150 ግራም እንደማለት ነው። በነገራችን ምንም እንዳትደነበሩ 400 ግራም ማለት ነው። 150 ግራም ማለት ነው። 150 ግራም ማለት ነው። ይሄ ግራም ማለት ትችላለች እዚህ ጋር ምክንያቱም ፈሳሽ እናንተን ሶዲ ነገር እኩል ስለሆነ ግራማቸው። ኮስቲክ ስንት ሆነ? 1 ግራም ያያችሁ። ሶዳ አሽ 5 ግራም ቅድም ያሳያችሁ ኢንግሪዲየንቶቹ ማለት ነው 5 ግራም። ከዛን ደግሞ ቴብል ሳልት ከ10 እስከ 15 ነው። እኛ 15 የሚለው እንውሰድ። ከዛን ከለር አለ ደግሞ ከለር ንጹህ ከለርለስ የሆነ እንትን ማድረግ መስራት የምትፈልግ ከሆነ መጨመር አይጠበቅብንም ከለር። ነገር ግን እያየን ፊው ድሮፕስ ነው የተወሰኑ ድሮፕስ እንትኑ ላይ ጠብጠብ እናደርጋለን ማለት ነው። የተወሰኑ ድሮፕስ ነው በእይታ ይሻላል። ኖርማል እንደዚህ ከሚባል እናየውና ቀይ እንዲሆን ከፈለግን ቅላቱን እያየን እንጨምራለን፣ እናየዋለን። ከዛ አሁንም ካልሆነ እንጠብ እናደርጋለን፣ እናመሳለን። እንደዛ ማለት ነው። ፐርፊውም ሽቶ ፐርፊውም ከ3 እስከ 5 ግራም ነው። ግን ለ1 ሊትር 1 ግራም በቂ ነው። እኔ እንደኔ 1 ግራም ፕሩፍ ስላደረኩት ማለት ነው። ሶ እንዲሁ አነሰን ካላችሁ ከ1 እስከ 2 ግራም ያስፈልግ በቂ ነው። ለ1 ሊትር ከ1 እስከ 2 ግራም በቂ ነው። ሶ ይሄ በሙሉ ለምንድን ነው? ለ1 ሊትር ነው ማለት ነው። እንዳትረሱ
ለአንድ ሊትር እነዚህ ለአንድ ሊትርም በስንት በውሃውን በምንከፋፍለው 400 ግራም 150 ብሎ እናደርግና በዚህ መሰረት በደንብ አድርገን ኤስኤልኤስ ለብቻውን በደንብ እናማስለዋለን። ወይም ደግሞ በማሽን ወይም ደግሞ ይሄ ድሪል ብያቸዋለሁ አይደለ? ሚክሲንግ ማሽን አለ። እሱን በሱ በደንብ አድርገን ሚክስ እናደርጋለን። አክቹአሊ አንድ ሊትርን ለመስራት እንትን ላይ ያስፈልግ ይችላል። ኢምፕሩቭ ለማድረግ እዛችሁ በእንጨት ምናምን ለማየት ማለት ነው። ከፈለጋችሁ መጀመሪያ ፕሩፍ አድርጋችሁ ወደ ስራ ለመግባት ከፈለጋችሁ በእንጨት ነው እንጂ ማሽን የሚሆን 100 ሊትር ምናምን ስንሰራ ነው። ይሄንን በ100 ሊትር ስንት መስራት እንዳለብን እነግራችኋለሁ። ምንም አያሳስብም። 150 እንደነገርኳችሁ እናከፋው ሁሉንም በዚህ መሰረት እንቀላቅላለን ማለት ነው። እስካሁን ግልጽ ይመስለኛል አይደል? ከዛ ሁሉም በስነ ስርዓት ከተቀላቀለ በኋላ በተለይ ኮስቲክ ሶዳ ምን መሆን አለበት? ትመስቢ ኩል መቀዝቀዝ አለበት። ስትነኩት ሁላ ኮስቲክ ሶዳ ከቀላቀላችሁ በኋላ ባሊው ስትነኩት ባሊው የውሃው ከመሞቀት የተነሳ ባሊው ራሱ ያሞቀዋል። ይሄ መቀዝቀዝ አለበት፣ ያለዚያ መበጣጠስ ሊያመጣ ይችላል። ኮስቲክ ሶዳ በደንብ መቀዝቀዝ አለበት። አሁን እንዴት ነው የምንቀላቀለው ወደሚለው ነገር እንምጣ ማለት ነው። ይህን ነገሮች ይዛችኋል ብዬ አስባለሁ። እሺ አናጥፋው። በዚህ በኩል እንትን ልበል፣ ኮስቲክ ሶዳ መቀዝቀዝ አለበት ብያችኋለሁ። ከዛን እነዚህን ቀላቀለን ሁሉንም በየባሊው ቀላቅናል ብለን ብናስብ ምንድነው አንድ ትልቅ ባሊ ይኖረናል። እነዚህን በሙሉ የሚችል ማለት ነው። አንድ ትልቅ ባሊ ውስጥ መጀመሪያ የምንከተው ምኑን ነው? ኤስኤልኤሱን እንከተዋለን ወደዚህ ማለት ነው። ከታችኋላ ኤስኤልኤሱን እንከታለን። ከዛ እላዩ ላይ ማን እናደርጋለን? ላፕሳ። እንግዲህ ከታች ወደ ላይ ነው እየከተትን የምንመጣው ማለት ነው። ከታችኋላ ላፕሳን ከትና ሁለቱን ሚክስ እናደርጋለን። መጀመሪያ ኤስኤልኤስ፣ ቀጥሎ ላፕሳ፣ ቀጥሎ ማን እንከታለን? ኮስቲክ ሶዳ። ይሄን ስናደርግ ሁሉንም ሚክስ እያደረግን ነው። መጀመሪያ ኤስኤልኤስ፣ ከዛ ላፕሳ፣ ከዛ ኮስቲክ ሶዳ፣ ከዛ ከኮስቲክ ቀጥሎ ደግሞ ሶዳ አሽ። በዚሁ መሰረት ነው በነገራችን ላይ እንዳቀማመጣቸው ነው። ሶዳ ከታች ከዚህ ወደዚህ ነው ከታች ወደዚህ ታችሁታላ። ከዚህ ወደዚህ ነው የምንጨምረው። ይሄንን ጨመርን። ሶዳ አሽ እነዚህ ሚክስ ማድረግ አንዱን በጨመረን ቁጥር አንዱን ስንጨምር ሚክስ ያደርገን። ከዛን ኮስቲክ ቀስ እያደረግን ስናደርግ ደግሞ አንዴ ግልብጥ አይደለም። ኤስኤልኤሱና ላፕሳውን ችግር የለም። ኮስቲኩን ስንጨምር ግን እየጨመርን ሚክስ ማድረግ አለብን። ቀስ ተብሎ ዝም ብሎ ግልብጥ አይደለም። አንዴ ቀስ ብሎ እናደርጋለን። አንድ ሰው ካለ ጥሩ፣ ከሌለም ግን በጆግ እንዲናደርጋለን። ያን ማሽኑን እንደያዝን በዚህ በኩል እናፈሳለን። ቀስ እየተባለ ነው መማሰል ያለበት ማለት ነው። ከዛ ሶዳሽ ቀጥሎ ፋይናሊ ማለት ነው ቴብል ሳልት እንጨምራለን። ይሄው እዚህ ጋር ጨረስን ማለት ነው። ይሄንን በደንብ አድርገን ሚክስ እናደርጋለን። በደንብ አድርገን ማለት ነው። በደንብ ሚክስ መደረግ አለበት። በደንብ መሽከርከር አለ፣ መመታት አለበት። ያለዚያ መበጣጠስ ይኖራል። ስሙዝ አይሆንም። ብዙ ነገሮች አሉ። አንዱ ከአንዱ ስለማይደባለቅ ወይ ይወፍራል፣ ወይ ይቀጥናል፣ ወይ ብጥስጥስ ይላል፣ ወይም ደግሞ ሚክስ ያልሆኑ ፓርቲክሎች ይኖራሉ ማለት ነው። ስለዚህ ግዴታ ይሄ ነገሮች በሙሉ መቀላቀላቸውን ሹር መሆን አለብን ማለት ነው። ይሄንን በሙሉ ከቀላቀልን በኋላ መጨረሻ ላይ ፐርፊውም ሽቶ እንደነገርኳችሁ ለአንድ ሊትር ከ1 እስከ 2 ግራም እናደርጋለን ማለት ነው። ጠብ እናደርጋለን። ከለርን እንዲጨምርበት ከፈለገ የተወሰነ ድሮፕ ጠብ ያደርገን ከለሩን እናያለን። አረፋ ስለሚሆን የመጀመሪያ ጊዜ ላናውቀው እንችላለን። በነገራችን ሙሉ አሁን እዚህ አካባቢ ሆኖን እዚህ አካባቢ ሊመጣ ይችላል አረፋ ስለሚሆን። በንጋታው 24 ሰዓት ውስጥ በ24 አወር ውስጥ አረፋው ይጠፋል። በንጋታው ማለት ነው። ዛሬ 8 ሰዓት ጀመርን፣ ነገ በ8 ሰዓት ወይም ከዛም ቀደም ብሎ ከዛም በኋላ ቢሆን ይችላል። የተወሰነ በ24 ሰዓት ውስጥ
አረፋው ይጠፋል። ይዛኔ ፐርፊውሙን እንደገና ደግሞ ከለሩን መጨመር እንችላለን ማለት ነው። ይሄ ለ1 ሊትር ነው። እንግዲህ ይህንን ወደ 100 ሊትር መቀየር በጣም ቀላል ነው። በጣም ቀላል ነው። እሱን ላሳያችሁ ይችላሉ እዚህ ጎን ለጎን ማለት ነው። ለነገርኳችሁ ይሄ ሃይ ኢንድ ለሆነ ነው። 100 ሊትር ነው መስራት የምንፈልገው ከተባለ 100 ሊትር ነው መስራት ከተባለ ኤስኤልኤስ ስንት ነው የሚሆነው ማለት ነው? 40% አይደል የተባለው ለኤስኤልኤስ 400 100 ሊትር ማለት 40 ሊትሩ ለኤስኤልኤስ እናደርገዋለን ማለት ነው። 40 ሊትሩ ለኤስኤልኤስ 40 ሊትሩ። ቀጣይስ 150 15 ሊትሩን ለላብሳ እንደገና 15 ሊትሩን ለኮስቲክ እንደገና ሶዳ አሽ 15 ሊትር 15 ሊትር ቴብል ሳልት በዚህ መሰረት እንሄዳለን ማለት ነው። ሶ ይሄንን በደንብ ሚክስ አደረግን በማሽን ኤስኤልኤስ። ቀጥሎ ላብሳው ለብቻ አድርገናል። እሱንም ሚክስ እናደርጋለን። ሁሉንም ለብቻ ነው ሚክስ እናደርጋለን። ከዛን ትልቅ ባሊ ላይ ይሄንን እንጨምራለን ኤስኤልኤስ መጀመሪያ። ቀጥሎ ላብሳውን እንጨምራለን፣ ሚክስ እናደርጋለን። ከዛን ኮስቲኩን ከበረደ በኋላ ይሄን ተጠንቀቁ፣ ኮስቲክ ሶዳ መብረድ አለበት። ሶ ለትንሽ ጊዜ እናቆየዋለን። መብረዱን ያው ባሊውን ነካ አድርገን ማወቅ ይቻላል። ወይም ደግሞ ለ15 ደቂቃ ወይ ደግሞ እንደዚህ ከ10 እስከ 15 ማክሲመም እስከ 20 ደቂቃ ማብረድ አለብን። ኮስቲክ መብረድ ደረጃ መበጣጠስ ስለሚመጣ ከዛ ኮስቲክን እንጨምራለን። ከዛ ሚክስ እናደርጋለን። ከዛ ሶዳ አሹን እንጨምራለን፣ እንመታለን። ከዛ ቴብል ሳልት እንጨምራለን። በዚህ መሰረት ፋይናል ይሆናል ማለት ነው። ከዛ ሽቶና ሽቶና ከለር በሚቀጥለው ቀን መጨመር ይቻላል ማለት ነው። ወይም ደግሞ እዛው ላይ ጨምረን ሚክስ ማድረግ ይቻላል። ምንም የሚያመጣው ነገር የለም። ከለሩን ለማወቅ ግን በንጋታ ቢሆን ጥሩ ነው። ምክንያቱም አረፋ ስለሚሆን ምን አይነት ከለር እንዳለው ለማወቅ በጣም ይከብዳል። በዚህ መሰረት ሃይ ኢንድ የተባለውን ሳሙና ማምረት ይቻላል ማለት ነው። ፓርት 5 ላይ ደግሞ ሚዲየምን እናያለን። እንዳይሰለች ነው በመሀል እንዳይቀላቀል በሚል ነው እንደዚህ ከፋፈል ነው ማለት ነው። ይሄ ፓርት 4 ነው። ፓርት 5 ደግሞ በቀጣይ ሚዲየም ኳሊቲ ሊኩዊድ ሶፕ እንዴት ፕሮዲውስ ማድረግ እንደምንችል እናያለን ማለት ነው። ሰላም።